ነገር ልጠይቃችሁ፣ ለምንድነው ሰዎች ዋጋቸው $300 የሆኑ ስቲከሮች እና $1000 አይፎን ለመግዛት ለቀናት የሚሰራው? የተሻለ ምርት ጠፍቶ ሳይሆን የሚጠቀሙበት የሴልስ ስትራቴጂ ነው። በዛሬ ቪዲዮ አማዞን፣ አፕል እና ናይክን የመሳሰሉ ትላልቅ ድርጅቶች የሚጠቀሟቸውን 3 የሴልስ ስትራቴጂዎች አሳያለሁ። የመጀመሪያው ስካርሲቲ፣ በአጭሩ ገደም ማለት ነው። ልክ እንደ 3 ፍሬ የሚቀረው አንድ ቀን የሚቀረው። እንደነዚህ አይነት ቃላቶች ከነገ ይልቅ ዛሬ ላይ ውሳኔ እንድናደርግ ያደርጉናል። አንድ እውነተኛው ታሪክ እንገራችሁ። ኒውዮርክ ውስጥ ያለ አንድ አነስተኛ ዳቦ ቤት በአነስተኛ ገንዘብ ቀኑን ሙሉ ይሸጡ ነበር። ከዛም አንድ ነገር ሞከሩ። በቀን 50 ዳቦ አምርተው ጠዋት ላይ ብቻ መሸጥ ጀመሩ። ከዛም ሰው እጥረት ስላለ መጉረፍ ጀመረ። 50 ዳቦ ሽጡ እያልኳችሁ ሳይሆን ኮንሰፕቱን እንድትረዱ ነው። ስካርሲቲን ስታስቡት ስለ ወርቅና ስለከበሩ ድንጋዮች አስቡ። በየቦታውና በየጊዜው ቢገኙ ነው ዋጋ አይኖራቸው ነበር። በዋነኝነት 3 አይነት ስካርሲቲ አይነቶች አሉ። የጊዜ፣ የብዛትና የእድል። የጊዜ ስንል ልክ እንደ ጠዋት 3 ሰዓት የመሳሰሉት ናቸው። የብዛት ስንል ደግሞ 50 ፍሬ፣ 1 ፍሬ። የእድል ስንል ደግሞ በአመት አንዴ፣ በ2 ዓመት አንዴ ሬድ የሆኑ ነገሮች። ነገር ግን የሆነ ችግር አለ። ሰዎች ለመግዛት ይቸኩሉም፣ እንዴት አምነው ይገዛሉ? እዚህ ላይ ነው ሁለተኛው ሶሻል ፕሩፍ የሚመጣው። ሶሻል ፕሩፍ ማለት የሰዎች ተቀባይነት ነው። በአጭሩ ሰዎች ተጠቅሞ ሲጨርሱ ወይም የተጠቀሙ የሚሰጧቸው አስቴቶች ለመጠቀማችን ትልቁን ድርሻ ይይዛሉ። እዚሁ በሀገራችን አንድ የተፈጠረ ችግር ልንገራችሁ። KFC የተባለ የዶሮ መሸጫ የተበላሸ ዶሮ ሽጠዋል በሚል ብዙ ቪዲዮዎች ሰርተዋል። በዚህም ምክንያት እውነትም ይሁን ውሸት ብዙ ሰዎች አጥተውበታል። ለዚህም ነው ሶሻል ፕሩፍ ወሳኝ ነው ብላችሁ። እዚህ ላይ ዋናው ጥያቄ እንዴት ጀማሪ ሆነን ሶሻል ፕሩፍ ማግኘት እንችላለን? ሶሻል ሚዲያ ላይ ማስተዋወቅ ትችላላችሁ። ኦርጋኒክ እና ፔድ የሚባል ኮንተንቶች አሉ። ኦርጋኒክ ስንል በራሳችሁ የምትሰራቸው ቪዲዮዎች ናቸው። ፔድ ስንል ደግሞ ሌሎች ሰዎች ቀጥራችሁ የምታሰራቸው ቪዲዮዎች ናቸው። ሌላኛው ደግሞ የድርጅታችሁ አድራሻ፣ ውበትና የእቃችሁ ኳሊቲ ላይ ዲፔንድ። ሰዎች ለመግዛት ቸኩለው እቃውም ላይ እምነት አድሮባቸው ብቸኛው ላስቀራቸው የሚችለው ነገር እዚህ ላይ ነው። ሶስተኛው ቫልዩ ስታኪንግ ይመጣል። በአጭሩ እናንተ የምትሰጡትን ቫልዩ ትጨምራላችሁ፣ ዋጋው በራሱ ርካሽ ይመስላል። በዋነኝነት 3 አይነት መንገዶችን መጠቀም ትችላላችሁ። የመጀመሪያው አንድ ለገዛ አንድ በነፃ። ይህ ሲባል ደግሞ 2 ነገርን በአንድ ዋጋ ሽጡ ያልኳችሁ ሳይሆን ለምሳሌ አንድ በርገር ለገዛ አንድ ኮካኮላ በነፃ። ይህንን ስታደርጉ ሰዎች የሚያስቡት አንድ በርገር ሲገዙ አንድ ኮካኮላ እንደሚመጣላቸው ነው። እናንተ ግን ኪሳራ ሊያጋጥማችሁ ስለሚችል ይህን ኪሳራ አቮይድ ለማድረግ ለምሳሌ በርገሩ 400 ብር ከሆነ ኮካኮላው ደግሞ 50 ብር ከሆነ ሁለቱን ትደምሩና 450 ብር የበርገሩን ዋጋ ታደርጋላችሁ። ኮካኮላ በነፃ ትላላችሁ። ሁለተኛው አንድ ትንሽና አንድ ትልቅ ተመሳሳይ ዕቃ ማቅረብ አለባችሁ። ከዛም ትንሹን ዋጋውን በማስወደድ ትለቅ የሚለውን ደግሞ ዋጋውን መቀነስ። ለምሳሌ ኑድል ከሆነ የምትሸጡት ስሞሉን 500 ብር ካላችሁት ላርጁን ደግሞ 900 ብር ወይም 800 ብር። ሰዎች የሚያስቡት በትንሹን በእጥፍ ያበዙትና 1000 ብር ነው የሚያስቡት። እናንተ 900 ወይም 800 ብር ሲሸጡ ምርጥ ዲል የሚመስላቸው 900 ወይም 800 ነው። ይህንን ትርፋችሁን በማይጎዳ መልኩ ታሰሩታላችሁ። ሶስተኛውና የመጨረሻው ደግሞ አፕል በብዛት የሚጠቀመው ለምሳሌ እቃችሁ 1000 ብር ከምትሉ 999 ብር ማለት